አርእስተ ዜና። ብፁዕ አቡነ ሕርያቆስ ታገዱ። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የነበሩት ብፁዕ አቡነ ሕርያቆስ ከሀገረ ስብከታቸው የመታገዳቸው ደብዳቤ ከቋሚ ሲኖዶስ ተጻፈላቸው። በዚህ መንግስት ጣልቃ ይገባል እንጂ በዝምታ አላልፈውም ሲሉ ተናግረዋል። ዝርዝሩ እጃችን ውስጥ አለ። በተያያዘም ዜና የአዲስ አበባ ሀገረ ስብከትን በስራ አስኪያጅነት ይመሩ የነበሩትም ቆሞስ አባ ገብረ መድኅን ንጉሴም ከስራ የመታገዳቸውን ደብዳቤ ቋሚ ሲኖዶስ ጽፎላቸዋል። ጉዳዩ ከረር ያለ ይመስላል። አቡነ ሕርያቆስም ሆኑ ስራ አስኪያጁም ጠንከር ያለ ደብዳቤ ከቋሚ ሲኖዶስ ጋርም ተጻጽፈዋል። በዛሬ መረጃችን ሰፋ ያለ ርዕሰ ጉዳይ የሚኖረን ቋሚ ሲኖዶስና የአዲስ አበባ ሀገረ ስብከትን ጉዳይ የምንዳስስ ይሆናል። ይህ መረጃ ጥብቅና እጅግ አስቸኳይ ስለሆነም ኦርቶዶክሳውያን መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር በማድረግ ከጎናችን እንድትቆሙ ጥሪያችን እናቀርባለን። ወደ ዝርዝር ትንታኔዎቻችን ስናመራ በቅድሚያም ከቅዱስ ፓትርያርኩ የወጣውን መልእክት በማስደመጥ ስንጀምር ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያም ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ቅዱስነታቸው ጥሪ ያቀረቡም ህዝቡ ጦርነት እንዲቆም እግዚአብሔርን እንዲጠይቅ ቅዱስ ፓትርያርኩ ጥሪ ማቅረባቸው ተሰምቷል። በኢትዮጵያም ሆነ በዓለም ዙሪያ ከባድ ስጋት የሆነውን የፍጥረት አውዳሚ ጦርነት በመለኮታዊ ጥበቡና ስልጣኑ እንዲቆም ሁሉም እግዚአብሔርን በቅን ልቦናና በትሑት ስብዕና እንዲጠይቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ጥሪ አቅርበዋል። ቅዱስነታቸው አባታዊ ጥሪያቸውን ያቀረቡት ዛሬ በጀመረው ጾመ ፍልሰታ ነው። ለመላው የእምነት ተከታዮችን ባስተላለፉት መልእክት የፍጥረት አውዳሚ ጦርነት እንዲቆም ምዕመኑ ፈጣሪን እንዲጠይቅ ያሳሰቡት ቅዱስ ፓትርያርኩ በመልእክታቸው ባልንጀራ ማለት የተወሰነ የማህበረሰብ ወገን ሳይሆን መላውን የሰው ወገን እንደሚያካትት ገልጸው ፍቅርና መከባበር በሕይወተ ሥጋ ሳሉ ብቻ ሳይሆን ሁልጊዜም ሊኖር እንደሚገባ አጽንዖት ሰጥተዋል። ምዕመናን በ15 ቀን የሱባኤ ጊዜ መንፈሳዊና ማህበራዊ ተግባራትን በማከናወን የታመሙትንና የታሰሩትን በመጠየቅ የተራቡትን በመመገብና የታረዙትንም በማልበስ የተጣሉትንም በማስታረቅ እንዲያሳልፉ አባታዊ መመሪያ ሰጥተዋል። በቀጣይ መረጃችን በስፋት የምንመለከተው ከአዲስ አበባ ሀገረ ስብከት የተላለፈውን መልእክት የተመለከተ ይሆናል። በአዲስ አበባ ሀገረ ስብከት ከረር ያለ ጉዳዮች ከቋሚ ሲኖዶስ በተጻፈ ደብዳቤ ተልኳል። ቋሚ ሲኖዶስ ምን ብሎ ጻፈ? የቅዱስ ፓትርያርኩ መልእክት በቀን 29 11ኛ ወር 2018 ዓመተ ምህረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጽሕፈት ቤት ለብፁዕ አባ ሕርያቆስ አዲስ አበባ የሃዲያና ስልጤ አህጉረ ስብከት ሊቀ ጳጳስ አዲስ አበባ ቋሚ ሲኖዶስ ሐምሌ 29 ቀን 2018 ዓመተ ምህረት ባደረገው ስብሰባ በአዲስ አበባ ሀገረ ስብከት እየተፈጠረ ያለውን ሕገ ቤተክርስቲያንና የበላይ አካል መመሪያን ጠብቆ ያለመስራት አለ የተባለውን የገንዘብ ብክነትና ከፍተኛ የአሰራር ግድፈት ለማረም እንዲቻል ጉዳዩ ተጣርቶ በጥቅምት 2019 ዓመተ ምህረት የቅዱስ ሲኖዶስ ምልአተ ጉባኤ የመጨረሻ ውሳኔ እስኪሰጥ ድረስ ብፁዕነቶ ከአዲስ አበባ ሀገረ ስብከት ታግደው የሃዲያና ስልጤ ሀገረ ስብከትን ብቻ በአባትነት እንዲመሩ ወስነዋል። ስለዚህም በቋሚ ሲኖዶስ ውሳኔ መሰረት ከሐምሌ 29 ቀን 2018 ዓመተ ምህረት ጀምሮ አዲስ አበባ ሀገረ ስብከት የታገዱ መሆኑን አውቀው የሃዲያና ስልጤ ሀገረ ስብከትን ብቻ በአባትነት እንዲመሩ እናስታውቃለን ይላል ደብዳቤው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጽሕፈት ቤት እግዚአብሔር ኢትዮጵያን ይባርክ። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት
ግልባጭ ለብፁዕ ቅዱስ ፓትርያርክ ልዩ ጽሕፈት ቤት፣ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት፣ ለአዲስ አበባ ሀገረ ስብከት ጽሕፈት ቤት፣ ለአዲስ አበባ አስተዳደር ከንቲባ ጽሕፈት ቤት፣ ለአዲስ አበባ ሰላምና ጸጥታ ቢሮ፣ ለሀዲያና ስልጤ አህጉረ ስብከት ጽሕፈት ቤት ሆሳዕና። ይህ ከቅዱስ ፓትርያርኩ በቀን 29 የተጻፈ ደብዳቤ ነው። በተጻፈው ደብዳቤም ቋሚ ሲኖዶስ በቀጥታ ምልዓተ ጉባኤ ውሳኔውን እስኪያስተላልፍ ድረስ የአዲስ አበባ ሀገረ ስብከትን እንዳይመሩ ታግደዋል የሚል በቀጥታ ለሊቀ ጳጳሱ የተጻፈ ቢሆንም የሊቀ ጳጳሱ ደብዳቤ በድንገት ለቅዱስ ፓትርያርኩም ሆነ ለቋሚ ሲኖዶስ መላኩን ተከትሎ በርካታ ግርታን የፈጠረ እንዲሁም አንድ ሊቀ ጳጳስ እንዴት ባለ መንገድ እንዲህ ያለውን ነገር ለቅዱስ ሲኖዶስ ቋሚ ሲኖዶስ ይጽፋል በሚልም በርካቶች የተቿቸው ይገኛሉ። ብፁዕ አቡነ ሕርያቆስ ለቋሚ ሲኖዶስ የጻፉት ደብዳቤ ምን ይመስላል ወይንም ምን ይላል? ሙሉ በሙሉ እንደሚከተለው ይህንም ደብዳቤ እናቀርብላችኋለን። በቀን 30 11ኛ ወር 2018 ዓመተ ምህረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀዲያና ስልጤ ሀገረ ስብከት ጽሕፈት ቤት ለብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት አዲስ አበባ ጉዳዩ ለሁለተኛ ጊዜ አቤቱታ ማቅረብን ይመለከታል። ቀደም ብዬ እንዳመለከትኩት በአዲስ አበባ ሀገረ ስብከት በተደጋጋሚ የተፈጸመ ያለው ከቤተ ክርስቲያን ውጪ የሆነ አሰራር እንዲቆም በደብዳቤ መጠየቄ ይታወሳል። አንድ ሊቀ ጳጳስ ተጠሪነቱ ለምልዓተ ጉባኤ መሆኑ እየታወቀም በቋሚ ሲኖዶስ ስም የሚወሰነው ውሳኔ ከሕገ ቤተ ክርስቲያን ውጪ መሆኑን ያሳያል። በመሆኑም አንደኛ በሀገረ ስብከቱ ላይ የአሰራር ክፍተት አለ ከተባለ የሚመለከተው ክፍል ተጠይቆ በአካልም ሆነ በጽሑፍ ማብራሪያና ምላሽ ሳይሰጥና ምንም አይነት ማጣራት ሳይደረግ በቋሚ ሲኖዶስ ስምና ሽፋን የተጻፈ በሚዲያ የሚለቀቁ ደብዳቤዎች የእኔን ግላዊ ስዕብና ሳይሆን የቤተ ክርስቲያንን ክብር የሚነኩና ሆነ ተብለው ሕዝበ ክርስቲያኑን ለማደናገር ታስቦ የተደረገ መሆናቸው። ሁለተኛ ጥቂት የግል ፍላጎት ያላቸው ግለሰቦች እነ አቡነ እገሌ ጠርተውናል ኑ ተብለናል በማለት የሥራ ባለቤት የሆነው ሀገረ ስብከት በሌለበት በተጋባዥ ከሳሾች እየተሰራ ያለው አሰራር ተቋማዊ አሰራርን የጣሰና ቤተ ክርስቲያናችን ምን ያህል የግለሰቦች የበቀል ፍላጎት ማስፈጸሚያ መሆኗን ያመላክታል። በመሆኑም በድጋሚ የምጠይቀው ሀገረ ስብከቱ ችግር ካለበት በአስቸኳይ በገለልተኛ በቅንፍ በመንግስት አካል እንዲጣራና ጥፋተኛ ካለም እንዲጠየቅ እንዲደረግ እኛን ከቢሮ አስወጥቶ ሰነድ በማሸሽና የተሳሳተ ዶክመንትን በማዘጋጀት ለመወንጀል የታሰበ ህገወጥ ሂደት በአስቸኳይ ቆሞ ህጋዊ መንገድን ተከትሎ በገለልተኛ አካል እንዲታይ ቅዱስነቶ መመሪያ እንዲሰጡበት በአክብሮት እጠይቃለሁ። የቅዱስነቶ ቡራኬ ይድረሰኝ። ብፁዕ አቡነ ሕርያቆስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀዲያና ስልጤ ሀገረ ስብከት ጽሕፈት ቤት ይላል ደብዳቤው። እዚህ ጋር አንዲት ነገር እናስቀምጥላቸው። ቋሚ ሲኖዶስ ውሳኔው እስከምን ድረስ ነው? ቋሚ ሲኖዶስ አስቸኳይ ውሳኔዎችን ማስተላለፍ ይችላል። በቤተ ክርስቲያኒቱ ላይ ድንገተኛና አስቸኳይ የአስተዳደር ችግር ሲያጋጥም ጊዜያዊና አስቸኳይ ውሳኔዎችን የመስጠት ስልጣን ቋሚ ሲኖዶስ አለው። በመሆኑም አቡነ ሕርያቆስ ከአዲስ አበባ ሀገረ ስብከት ማንሳቱ ተገቢ ነው። ለመሆኑ መንግስት ገለልተኛ አካል የሆነው ከመቼ ጀምሮ ነው? ለቤተ ክህነት አስተዳደራዊ ማጣራትስ ገለልተኛው መንግስት መጥቶ ያጣራ እያሉ አንድ ሊቀ ጳጳስ ሲጣሩና ሲማጸኑ መልእክቱ ምን ሊሆን ይችላል? ጉዳዩ በእውነተኛ ገለልተኛ አጣሪ ኮሚቴ ቢጣራ ወጉን ስርዓቱም እሱ ነበረ። ጠያቂ ከተገኘ ጉዳዩ ከተጣራ በኋላ በአስተዳደር ደንብ በወንጀልና በፍትሐ ብሔር የሚጠይቅና የሚከስ አካል ይኖራል። የአቡነ ሕርያቆስ አካሄድ ግን
ከጀርባው አንዳች ነገር ስለመኖሩ ፍንጭ የሚሰጥ ነው። በቀጣይ መረጃ ሌሎች እግር የተላለፈባቸው ያልተጠበቁ ውሳኔዎችንም በዝርዝር ጥንክራችን ይዘን መተናል። መረጃው ለመላው ዓለም እንዲዳረስ ላይክ አድርጉም። በማለዳው መረጃችን በቀጣይ የምታገኙ ይሆናል። የሃይማኖት ተቋማት ጉባኤ ሰብሳቢ የሆኑት ሊቀ ትጉሃን ቀሲስ ታጋይ ታደለን ቤተክርስቲያን አይወክለኝም ስትል ተናግራለች። እንዲሁም ብፁዕ አቡነ ቶማስም ከሀገረ ስብከታቸው ታግደዋል። እኚህንና ሌሎች መረጃዎችን በማለዳው 2 ሰዓት ዘገባችን በስፋት የምታገኙ ይሆናል።